እንግዲህ አንዳንድ የኦርቶዶክስ ተዋህዶ መምህሮች እጅግ በጣም ጸያፍና እንዲሁም አደገኛ የሆነ አስተሳሰብ እያስፋፉ ነው። ይህን ደግሞ በደንብ አውቆ ለይቶ መቃወም ወይም ደግሞ አለመቀበል ግዴታ ነው። ይህ ምንድነው? የሌሎች ኦሪየንታል ኦርቶዶክስ ወይም ደግሞ በአጠቃላይ ኦሪየንታል ኦርቶዶክስ ማለት ተዋህዶ አብያተ ክርስቲያናት ናቸው። አንድ ቤተክርስቲያን ነው። የግብፅ ኦርቶዶክስ፣ የሶሪያ ኦርቶዶክስ፣ የአርመን ኦርቶዶክስ ወዘተ 6 ናቸው። የኢትዮጵያን ኦርቶዶክስ ተዋህዶ ቤተክርስቲያን ከነዚህ ለመገንጠል፣ ከነዚህ ለመለየት፣ ከነዚህ አይሶሌት ለማድረግ ማለት ነው ብቻዋን እንድትሆን እንደው በጣም አጉልና ኋላ ቀር የሆነ እንደው በቃ እኛ ብቻ ነን ፈጽሞ ክርስቲያናዊ ያልሆነ እና ደግሞ ከሌሎቹ ጋር ያለውን አንድነት የሚሸረሽር የሚክድ አስተሳሰብ እየዘሩ ያሉ ናቸው። ይሄ እጅግ በጣም ጸረ ክርስቶሳዊ ነው። ይሄ መታወቃል። ጸረ ክርስቶሳዊ ነው። የግብፅ ኦርቶዶክስ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የተለየ ማንነት የላትም። በክርስቶስ በቅዱስ ቁርባን እንዲሁም ደግሞ የተዋህዶ አስተምህሮ ሚያፊዚቲዝም የሚባለው ማለት ነው። ተዋህዶ ማለት እሱ ነው። ሚያፊዛይት የሚባለው ነው። ያም ደግሞ የካልሴዶንን ጉባኤ ያልተቀበሉት ቅዱስ ሳዊሮስ የነ ቅዱስ ዲዮስቆሮስ ቀደም ብሎም የነ ቅዱስ ቄርሎስ አስተምህሮ ማለት ነው። ይህ ትክክለኛው የሐዋርያት የቅዱሳን ሐዋርያት የምስጢረ ስጋዌ አስተምህሮ ነው። ይሄ ነው ተዋህዶ የሚባለው። ስለዚህ የግብፅ ኦርቶዶክስ ቤተክርስቲያን፣ የአርመን የሶሪያ ኦርቶዶክስ ቤተክርስቲያን እንዲሁም ኬራላ ያለው የህንድ ቅዱስ ቶማስ ሐዋርያው ቶማስ የመሰረተው ማለት ነው። እነዚህ ተዋህዶ ናቸው። የኦርቶዶክስ ተዋህዶ አስተምህሮ ያላቸው ናቸው። አንድነታቸውም ጸንቶ የኖረ ነው። ይህን ለመበጣጠስ የኢትዮጵያን ልዩ አድርጎ እንደው እኛ ከነሱ ጋር ምንም አይነት ግንኙነት እንደሌለ አንዱ ተነስቶ በትዕቢትና በጥላቻ ጸረ ክርስቶሳዊ በሆነ ጥላቻ ግብፅ ቤተክርስቲያን አርመን ቤተክርስቲያን መቁረብ አመንዝራነት ነው ብሎ ሲናገር ሰማሁት። ይህ ያስቀስፋል። እውነት ለመናገር በጣም ቅዱስ ቁርባኑን መሳደብ ማለት ነው። መንፈስ ቅዱስን ከመሳደብ የማይተናነስ ነው ይሄ። ምክንያቱም ቅዱስ ቁርባን በኢትዮጵያ ኦርቶዶክስ ቤተክርስቲያንም በግብፅ ኦርቶዶክስም በሶሪያም በአርመንም አንድ ነው። ቅዱስ ቁርባን አንድ ነው። አንድ ሶሪያዊ የሶሪያ ኦርቶዶክስ ተዋህዶ አማኝ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መጥቶ መቅረብ ይችላል። አንድ የኢትዮጵያ ኦርቶዶክስ ተዋህዶ አማኝ ግብፅ ኦርቶዶክስ ቤተክርስቲያን ሄዶ መቅረብ ይችላል። የግብፁ ኢትዮጵያ መጥቶ መቅረብ ይችላል። የአርመኑ ኢትዮጵያ፣ የኢትዮጵያ አርመን አንድ ቤተክርስቲያን ነው። ቅዱስ ቁርባኑ አንድ ነው። ተዋህዶ የተዋህዶ አማኞች ናቸው። እነዚህ የተዋህዶ ኦርቶዶክሳውያን ናቸው። ስለዚህ ይሄ እንደውም ሐራጥቃነት ነው። ኤትኖፊሌቲዝም ይባላል። ኤትኖፊሌቲዝም ማለት የጸረ ክርስቶሳዊ የሆነ ዘረኝነት ማለት ነው። ይሄ ዘረኝነት ምንድነው? የኛን ምንድነው? ይሄ ባህላዊ የሆነውን በኢትዮጵያዊነትም ስም ይሁን በብሔርና በጎሳ ስም ይሁን በምንም ወይንም ደግሞ ይሄ በዘር ነጭ ጥቁር በሚለው ወይንም ደግሞ ኢትዮጵያዊ ግብፃዊ በሚለው ወይንም ደግሞ አማራ ትግሬ ኦሮሞ በሚለው ማለት ነው። በዛ ተከፍሎ ቅዱስ ቁርባን ላይ ያንን መጫን ማለት ነው። ማለትም ያንን መሰረት አድርጎ ዘረኝነትን፣ ጥላቻን መሰረት አድርጎ ቅዱስ ቁርባንን ለመክፈል አንድነትን፣ የኦርቶዶክሳዊ አንድነትን ለመሰንጠቅ መንቀሳቀስ ማለት ነው። ወይንም ደግሞ ይህን ሐሳብ መዝራት፣ ይህን ሰይጣናዊ የሆነ ሐሳብ እና አስተሳሰብ መዝራት ማለት ነው። ይህ ሐራጥቃነት ነው፣ ምንፍቅና ነው። ይህ መታወቅ አለበት። ሁለተኛ እንደው
እኛ እናውቃለን እኛ እንበልጣለን በሚል መንፈስ ሌሎቹ ኦርቶዶክስ እንዳልሆኑ ማለትም የግብፅ ኦርቶዶክስ የአርመን ኦርቶዶክስ እንዳልሆኑ እንደካዱ ተዋህዶነትን እንደካዱ አድርጎ መስበክ እንዴት ያለ ድንቁርና እንደሆነ ለማስረዳት ራሱ ይከብዳል። እንደውም ክርስቲያናዊ ትህትና ራስን ዝቅ ማድረግ ነው። እኛ እነሱን ከፍ ከፍ ስናደርግ እነሱ እኛን ከፍ ከፍ ሲያደርጉ ነው የሚያምርብን። ክርስቶሳዊ የሚያስብለው እሱ ነው እንጂ እኛ ሌላውን ዝቅ አድርገን እንደው እኛ እንበልጣለን ብሎ መመጻደቅ ምንም አይነት ይሄ ክርስትና ባህሪ የሌለው የድንቁርና መንፈስ፣ የኋላ ቀርነት፣ የጨለምተኝነት፣ የትንሽነት፣ የአናሳነት ባህሪ ነው። ስለዚህ እንደው በጣም የሚያሳዝነው ነገር ቅድስት አርሴማ እኮ አርመናዊት እኮ ነች። የቅድስት አርሴማ አካል ስቲል አሁን አርመን አገር ውስጥ አለ፣ አስከሬኗ ማለት ነው። አርመን ውስጥ አለ። አቡነ ገብረ መንፈስ ቅዱስ እኮ ግብፃዊ ናቸው። ግብጾች እኮ አቡነ ተክለ ሃይማኖትን እኮ ሪቪር ያደርጋሉ፣ ቬነሬት ያደርጋሉ ቤተክርስቲያናቸው። እንዳውም በጣም የሚገርመው በዚህ በውጭ ሀገር የግብፅ ኦርቶዶክስ ቤተክርስቲያን ናት የአበሻ ዲያቆን የነጭ ዲያቆን ሁሉንም እየሰበከች ተዋህዶን ሰብካ ሁሉን አቅርባ ዘረኝነት የማይታይባት ፈጽሞ ዘረኝነት የማይታይባት የኮፕቲክ ኦርቶዶክስ ቤተክርስቲያን ውስጥ ነጭ ዲያቆናት፣ ኢትዮጵያዊ ዲያቆናት፣ ጥቁር ዲያቆናት ከሁሉም ዘር ከሁሉም ብሔር የተውጣጣ አብሮ ክርስቶስን የሚያመልክባት ቤተክርስቲያን እንደውም በዚህ በውጭ ዓለም የግብፅ ናት። የግብፅ ቤተክርስቲያን ላይ ይታያል። የኛም እኮ እንደዛ መሆን ነበረበት። የኦርቶዶክስ አስተምህሮ እኮ ዘረኝነት እኮ አይደለም። ሁሉም በክርስቶስ አንድ እንደሆነ ነው የሚሰብከው። የተዋህዶ አስተምህሮ ያ ነው። ይሄ ማለት ይሄንን አስተምህሮ የክርስቶስን ወንጌል ለዓለም መስበክ ሁሉንም በዘር ሳይለዩ በማንነት ሳይለዩ ሁሉንም አቅርቦ በክርስቶስ ማስተሳሰር አንድ ማድረግ ነው። ሁሉም አብሮ ክርስቶስን የሚያመልክበት፣ ሁሉም አብሮ ቅዱስ ቁርባን የሚቀበልበት ቤተክርስቲያን ነው። የኛ እንደውም ያን ማድረግ ጨርሶ አይታሰብም። ምክንያቱም ለምሳሌ አንድ ነጭ ወይንም ደግሞ አንድ ጥቁር ቢመጣ ልክ እንደ ውጭ ሰው ባይተዋር እንደሆነ ሰው ነው እንደው የሚታየው እንጂ እዚህ ምን ሊሰራ ኢትዮጵያን ጋር መጣ ሁሉ ብሎ የሚያግረመርም አይጠፋም። ቤተክርስቲያን መሆኑን ረስተውታል አንዳንዶቹ። ከዛም ወርዶ አማራ፣ ትግሬ፣ ኦሮሞ፣ ጉራጌ እያለ የሚባላ በካህን ደረጃ ማለት ነው በሲኖዶስ ደረጃ ቤተክርስቲያን ከውስጥ ለማፍረስ ከውስጥ ለመሸንሸን ፈጽሞ የክርስቶስን ቤት የገሃነም በሮች ሆኖ የክርስቶስን ቤተክርስቲያን ለመፈታተን የሚሰራ አካል ነው እንደውም ውስጥ ያለው። ከዚህ ደግሞ ይሄን የራሱን ጭቃና ቆሻሻ ሳይጠርቅ እዛ ሄዶ የአርመን የግብፅ ምናምን ቤተክርስቲያን እነሱ ተዋህዶ እንዳልሆኑ ከሃዲ እንደሆኑ አድርጎ እዛ ሄዶ ቅዱስ ቁርባን መቀበል ክህደት እንደሆነ ሊያስተምር ይሞክራል ማለት ነው። እንዳሰሟቸው እነዚህ በጣም ስቱፒድ ኋላ ቀር የሆኑ ሰዎች ናቸው። ፈጽሞ እንዳሰሟቸው ምንም እነዚህ የኦርቶዶክስ መምህራን አይደሉም። ይልቅ አሁን መንፈስ ቅዱስ እኔ የማስተውለውን ማየውን ነው የምናገረው። በግልጽ ሲሰራ የምናየው እነዚህ ዲያቆን ምህረት መላኩ ከኢትዮጵያ ኦርቶዶክስ እንዲሁም ደግሞ ከግብፅ ኦርቶዶክስ እነ አንቶኒ ወይንም ደግሞ ኤገን የሚባለው ወጣቶች ገና እንዲሁም ከሶሪያ ደግሞ ሌላ አለ ሰብዲከን ዳንኤል የሚሉት ከአርመንም አለ። እነዚህ ተሰባስበው ግንባር ፈጥረው በመንፈስ ቅዱስ ኃይል የተዋህዶን ምስጢር ለዓለም እየገለጡ ለዓለም ክርስትናን ትክክለኛውን ኦርቶዶክሳዊነት እያስተማሩ ነው ያሉት። እነሱን ነው መስማት። በአሁኑ ሰዓት እነዚህ ልዩነትን፣ ጥላቻን የሚሰብኩ ደናቁርት መምህር ተብዮች እነሱን መስማት አያስፈልግም።
እነ ዲያቆን ምህረት መላኩን ነው መስማት የሚያስፈልገው። ምክንያቱም ካለ ጥላቻ ትልቅ ቪዥን በመንፈስ ቅዱስ የሚንቀሳቀሱ እነሱ ናቸው። ግልጽ በሆነ መንፈስ ቅዱስ አሻራ ያለበት፣ አንደበት ያለበት፣ ፍቅር ያለበት፣ ትህትና ያለበት፣ እውነተኛና ጥልቅ ፍልስፍናዊ ስነ መለኮታዊ አስተምህሮ ያለበት ማለት ነው። አንድነትን የተዋህዶ ኦርቶዶክስ ቤተክርስቲያን አንድነት እያበሰረ ያለ እያመጣ ያለ እውነታውን እየገለጠ ያለ ያንን ነው መከተል እንጂ እነዚህን ሰዎች ፈጽሞ ጆሮ መስጠት የማያስፈልገው። እንዳውም ማንነታቸው ሊነገራቸው ይገባል። ጸረ ክርስቶሳዊ ጸረ ቤተክርስቲያን የሆነው የጥላቻና የተንኮል የእባብ መንፈሳቸው እንዲጋለጥ ማድረግ ነው የሚያስፈልገው። እናመሰግናለን። ተመልሰን እስከምንገናኝ ሰብስክራይብ፣ ሼር ማድረግ እንዳትረሱ። እንዲሁም ሜምበር በመሆን የሀተታ ደጋፊዎች አባላት እንድትሆኑ እንጋብዛችኋለን። እናመሰግናለን።